ሰንበት ትምህርት ቤት እኮ መተጫጫ ነው ይላል አይልም ይላል። እና ታዲያ ዱሩ ዶ ሊያጭልህ ነው እንዴ? ሞኝ ናችሁ መሰለኝ። ማጨት እኮ ያለበት እንዲያውም ሰው ሰንበት ተማሪ ተጫጭቶ እንዲገባ መፍቀድ አለባችሁ። ሰንበት ተማሪዎች እንዲተጫጩ ስለማትፈቅዱላቸው ተደብቀው ዝሙት እንዲሰሩ ልታረጓቸው ነው ማለት ነው። ተጫጭተው እንዲጋቡ ግን ብንፈቅድላቸው ህጋዊ ሆነው ወደ እናት አባት ይመጣሉ። ስለዚህ ማድረግ ያለባችሁ ሰንበት ተማሪዎች አንድ ላይ በሄዱ ቁጥር በተራመዱ ቁጥር ቤተክርስቲያን በመጡ ቁጥር እየተጫጩ እኮ ነው፣ ተበላሽተዋል። የገጠሩ ሰውማ ደግሞ በረዶን የሚያስመቱን ይላል። እሱ የሰው ደንበር ሲገባ በረዶ አይመጣም ማለት ጠላውን የቀነደሸ ሰክሮ ሲያደገድግ ሲያድር በረዶ አይመጣም። ሰፈር ሲኩሳፈር በረዶ አይመጣም። አይጥጋም እንደውም አምላክ በዓል ሲሽር እሱ የሰው ደንበር ሲዘባ እንኳን ሌላ እኮ ሳር ሲሰርቅ ነው የሚያድር። ሳርቅ ሰርቆ እያጨረ በዚያ በረዶ አይመጣም። ሰንበት ተማሪ ከበሮ ሲመጣ በረዶ ወረደ። ምን አለ አንድ ሞኝ የተከለውን 50 ሊቃውንት አይነቅሉትም ተብሏል። አንድ ጅል የተከለውን